ሰላም ጤና ይስጥልን ተመልካቾቻችን በአማራ ክልል የሚካሄደው ጦርነት በዛሬው ዕለት በተለያዩ አካባቢዎች ተጠናክሮ ቀጥሏል። የአማራ ክልል ምስለኔ አስተዳደር በጦርነት ውስጥ መሆኑን በይፋ ዛሬ አስታውቋል። የአማራ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ ጦርነት ውስጥ ነን፣ ጽንፈኛ ኃይል ብሎ የሚጠራው የፋኖችን ቡድን ለኤርትራና ለህወሓት የሚላላክ በማለት የምንዋጋው ከወያኔና ከሻቢያ ጋር በመሆኑ ህዝቡ ከጎናችን ይሰለፍ ሲል የአማራ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ አስታውቋል። ውጊያዎቹ በየአቅጣጫው እየተካሄዱ ነው። አብዛኛው የጎንደር ቀጠና በፋኖች እጅ ገብቷል። የአብይ አህመድ ሰራዊት ወደ ዞን ከተሞች እየተሰባሰበ ቢሆንም ዘግይተው የሚወጡ መረጃዎች እንደሚያመለክቱ ከዞን ከተሞችም እየለቀቁ ወደ ደብረ ታቦር ጎንደር ከተማ እየተሰባሰቡ ነው። በሰሜን ሸዋ ያለው ሁኔታ እየተቀየረ ነው። የአገዛዙ ሰራዊት ለማጥቃት ሄዶ ኪሳራ ተከናንቦ ተመልሷል። በወቅታዊው የአማራ ክልል የሉና ተጋድሎ ዙሪያ የዘውትር ተሳታፊያችን መስመር ላይ ሆኖ መረጃዎችን ያቀብለናል። ወደ አንተ አልፋለሁ። አውደ ውጊያዎች እንዴት ናቸው ትላንትናና ዛሬ? መሳይ አመሰግናለሁ። እንግዲህ በታምረኛው የአማራ ፋኖ ብሔራዊ ንቅናቄ ገና ከተመሰረተ አንድ ወር እንኳን ሳይሞላው የመከላከያ ሰራዊቱንና በአጠቃላይ የአማራ ክልል ምስለኔ አስተዳደር ታጣቂ በድምሩ አድማ ብተና፣ ሚኒሻ፣ ፖሊስ የብልጽግና አመራር የተባለ መሳሪያ ይዞ ውጊያ ላይ ያለ የሰላም አስከባሪ ኃይል የሚባል በየወረዳው ተሰግስጎ የሚገኝ አጠቃላይ መሳሪያ ያነገበ ለአገዛዙ ያደረን ኃይል አፈራርሰውታል። ከዚህ ቀደም እንግዲህ ለበርካታ ዓመታት የብልጽግና የአማራ ምስለኔ አስተዳደር ከመከላከያ ጫንቃ ላይ ባንቀልባ ታዝሎ ረጅም ጊዜ እንደ ህፃን ልጅ ታዝሎ በዞረበት እየዞረ በሚተኛበት እየተኛ በሚያድርበት እያደረ የሚበላውን እየበላ በምሽግ ተቀምጦ ህዝቡን ረስቶ ራሱን ለማዳን ከፍተኛ ጥረት ሲያደርግ ነበር። አሁን መከላከያ ከጎንደር በተለይ በዋናነት ከደቡብ ጎንደር ወጥቶ ወደ ወልቃይት፣ ወደ ሰቆጣ፣ በርገሌ አካባቢ እንዲሁም ወደ ኤርትራና ትግራይ ድንበሮች አካባቢ መከላከያ ሰራዊቱ ገና በተንቀሳቀሰ በሰዓታት ልዩነት በርካታ የብልጽግና አመራር ከሚኒሻ ከአድማ ብተናና ከፖሊስ ኃይል ጋር በመሆን ሽሽት ወደ ደብረ ታቦር ከተማ፣ ሽሽት ወደ ባህር ዳር ከተማ፣ ሽሽት የመከላከያ ለቋቸው ከሄደባቸው አካባቢ እየጠፋ ወደ ሰላም ቀጠና ወደሚባሉት ወይም የፋኖ ኃይሎች ወዳልደረሱበት ቦታ ጋቢ እየለበሰ ጎጃም አዘነ እየለበሰ ራሱን እየደበቀ ገበሬ አስመስሎ እየጠፋ እንደሚገኝና የፋኖ ኃይሎች ግን በተለያየ አቅጣጫ በተለይ ከደቡብ ጎንደር ከተማ በሚወጡ አራት ዋና ዋና መንገዶችን ጥርቅም አድርገው ዘግተው በአራቱም ጎዳና ላይ ጠፍቶ ሲሄድ የሚገኝ ብልጽግና በበርካታ ቁጥር እየተያዘ እንደሆነ ነው መረጃዎች የሚያመላክቱት። በተለይ በትናንትናው ዕለት ጠዋት የጀመረ የአራቱ የላይ ጋይንት ወረዳ ነፋስ መውጫ ከተማ ላይ በአራት አቅጣጫ በከተማዋን በመክበብ ባደረጉት ውጊያ በርካታ የአገዛዙ ጦር ጨምሮ ተንጠባጥቦ የቀረ የአገዛዙ የመከላከያ ጦርን ጨምሮ በርካታ የአድማ ብተና ኃይል ተገሏል፣ እጅ ሰጥቷል፣ ቆስሏል፣ ተማርኳል። ከ130 በላይ ክላሽ ነው የተማረከው። አድማ ብተናና ሚኒሻ እውነት ለመናገር አልቋል ማለት ይቻላል። ንፋስ መውጫ ከተማ ላይ ከተማዋን በአብዛኛው በፋኖ ቁጥጥር ስር ውስጥ ገብታ ነበር ትናንትና። ዛሬ አልፎ መጣው እንግዲህ ጉና በየምድር ጋሳይን ጨምሮ ጉና በየምድር የሚባለው ወረዳ ክምር ድንጋይ ከተማን መጣው ተቆጣጥረዋል። እሱን አልፈው ደግሞ አሁን ደብረ ታቦር ከተማን በከበባ ውስጥ እንደምትገኝና በርካታ የሚኒሻና የብልጽግና አመራር የአድማ ብተና ኃይሎች ድረሱልን እባካችሁ እያሉ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። እንግዲህ በደቡብ ጎንደር ደብረ ታቦር ዙሪያ ኪዳነ ምሕረት አካባቢ ማለትም ጎንደር መውጫ ዛሬ ጠዋት ጀምሮ ከባድ ውጊያ እየተደረገ ሲሆን በተለይ በደራ ሐሙሲት አልፎ በአንበሳሜና በሐሙሲት መሃል የፋኖ ኃይሎች ቆርጠው በመምጣት በዚህ አካባቢ የሚገኘውን ጦር በመምታት ወደ ደብረ ታቦር ከደብረ ታቦር ተነስቶ ወደ ወረታ ለማምለጥ እንዲሁም በሌላ አቅጣጫ በሐሙሲት በኩል አድርጎ ወደ ባህር ዳር ለመሸሽ የሚያደርጉትን እንቅስቃሴ ለመግታት ከተማዎችን ጥርቅም አድርገው በመዝጋት ውጊያ ከፍተው መንገዶችን ተቆጣጥረው ይገኛሉ። በአጠቃላይ በዞኑ ከወረታ በስተቀር ሁሉም የዞኑ ወረዳዎች በፋኖ ቁጥጥር ውስጥ ገብተዋል። እንግዲህ በርካታው ተማርኳል። 3 ወታደራዊ ተሽከርካሪ ከያዛቸው የወታደራዊ ቁሳቁሶችና ወታደሮች ተደምስሰው ሙሉ በሙሉ ወታደራዊ ተተኳሽ መሳሪያዎችን በቁጥጥራቸው ስር ማስገባታቸውን በአንድ ወረዳ ብቻ እንኳን በአንድ ወረዳ በተደረገ ውጊያ ብሬን 13 ብሬን፣ ስናይፐር 11፣ ክላሽ 373፣ አብራራው የሚባል 8፣ ኤስኬኤስ የሚባል 6 የመከላከያ ምርኮኛ 337 የመከላከያ ምርኮኛ እንዲሁም አድማ ብተና ከ178 በላይ ሚኒሻ 50
የብልጽግና አመራር የወረዳ የዞን የብልጽግና አመራር ጠፍቶ ወደ ባህር ዳር ሊሄድ ሲል ወደ ደብረታቦር ከተማ ሊገባ ሲል 14 የብልጽግና አመራር ተማርኳል። የተፈቱ እስረኞችም አሉ። በተለይ በንፋስ መውጫ ከተማ በጣሊያን ጊዜ የተሰራው የኢትዮጵያ አርበኞችን ሲታፈኑበትና ሲገደሉበት ሲረሸኑበት ስቃይ ሲያዩበት ሲገረቡበት የነበረው በጣም ጠንካራ የሆነ የማረሚያ ቤትን ሰብሮ በመግባት 225 የሚሆኑ የፋኖ ቤተሰቦችን ከእስር ቤት አስፈትተዋል። እንግዲህ በርካታ ተሽከርካሪዎች ማርከዋል። ፓትሮሎቹ ሙሉ ተተኳሾችን እንደያዙ መማረክ መቻላቸውን ነው መረጃዎች የሚያመላክቱት። እንግዲህ በደቡብ ጎንደር እየተካሄደ ያለው አጠቃላይ እንቅስቃሴ ደብረታቦር ከተማ አሁን በጣም ከፍተኛ ጭንቅ ውስጥ ገብታለች። ወደ ጎንደር መውጫ የሚባለው ኪዳነ ምሕረት አካባቢ ተብሎ የሚጠቀሰው አካባቢ እንዲሁም ወደ እብናትና አርባያ መውጫ መንገድ እንዲሁም ወደ ስማዳና እስቴ መውጫ መንገድ እንዲሁም ወደ ጋይንት መውጫ ወይም ወደ ክምር ድንጋይ መውጫ 4 የመውጫ በሮችን የፋኖ ኃይሎች ቀድመው በመያዝ በደብረታቦር ከተማ ላይ ሚኒሻው ከፍተኛ የሆነ ምሽግ ቆፈራ ላይ ነው የሚገኘው። ይሄንን ያደረገበት ደግሞ በዋናነት ከባህር ዳር ከተማ ሸሽተው የገቡ የዞኑ አመራሮች በተለይ በዋናነት የዞኑ ተወላጅ የሆነው የብልጽግና ፓርቲ ቀንደኛ ደጋፊ የሆነውና የክልሉ ብልጽግና ፓርቲ ጽሕፈት ቤት ኃላፊ የሆነው ይርጋ ሲሳይ ስልክ እየደወለ ለሚኒሻ አመራሮቹ መከላከያ በገፍ ወደ ደብረታቦር እየመጣላችሁ ነው፣ በተለይ በዋናነት ከደቡብ ክልል ተነስቶ አዲስ አበባን አቆራርጦ ፍኖተ ሰላም ደርሷል፣ ቡሬ ደርሷል፣ መራይ ደርሷል፣ አሁን ባህር ዳር እየተጠጋ ነው በማለት ከዛ ድረስ እናንተ እየተዋጋችሁ ጠብቁ በማለት እርስ በርሳቸው እንዲጨራረሱ ለማድረግ ከፍተኛ ጥረት እየተደረገ ነው። አሁንም ውጊያዎቹ በጣም በከፍተኛ ደረጃ ተጠናክረው የቀጠሉበት ሁኔታ ነው የሚገኘው። የደቡብ ጎንደር አጠቃላይ ሁኔታን በተመለከተ ደብረታቦር ከተማ በማንኛውም ሰዓት የፋኖ ኃይሎች ሊገቡ እንደሚችሉ ነገር ግን እስካሁን ድረስ ከተማዋን ያልገቡት በከተማዋ የመኖሪያ መንደሮች ላይ የሚኒሻ ኃይሉ የአድማ ብተና ኃይሉ ከፍተኛ የሆነ ምሽግ እየቆፈረ በከተማ ላይ የሲቪሎች እንዲገደሉ ለማድረግ ሆን ብሎ በከተሞች ላይ ምሽግ ቆፍሮ በጎዳናዎች ላይ ምሽግ ቆፍሮ የተቀመጠ መሆኑና ከተማዋ ምንም አይነት የትራንስፖርት እንቅስቃሴ የማይደረግባት የሰው እንቅስቃሴ የሌለባት ሚኒሾችም ራሱ እርስ በርሳቸው ከጋይንት የመጣው ከስማዳና እስቴ ከመጣው ጋር የማይተዋወቅ ከአለምበር ከምትባለው ከተማ ላይ የመጣውም እንዲሁ ሌሎችን የማያውቅ መሆኑ እርስ በርሳቸው ጥርጣሬ ውስጥ እየገቡ እንደሚገኙና በርካታ የሚኒሻ ኃይል ግን ከደብረታቦር ከተማ ከመግባታቸው ሸሽተው ከመግባታቸው በፊት በፋኖ ኃይሎች የተማረኩ መሆኑና አብዛኛው ደግሞ በፈቃደኝነት እጁን የሰጠ መሆኑን ነገር ግን የደቡብ ጎንደር አጠቃላይ ዞን እኛ የብልጽግና አመራሮች ከፍተኛ የሆነ የፖለቲካ ስራ ሰርተን የፋኖ ኃይሎችን በትነናቸዋል፣ አድክመናቸዋል። ከእንግዲህ በኋላ በአድማ ብተናና በክልሉ በዞኑ ታጣቂዎች ዞኑን መቆጣጠር እንችላለን የሚለው ግምገማ የተሳሳተ ግምገማ መሆኑን ይጥቀን አይደለም። አንድ ሰዓት ሳይውል ሳያድር የፋኖ ኃይሎች ወረዳዎችን ሙሉ በሙሉ ሲቆጣጠሩ የብልጽግና አመራር ድረሱልን መከላከያ እባካችሁ ኑ ሊጨርሱ ነው በማለት በተማጽኖ ላይ እንደሚገኙና ነገር ግን ይሄንን የተገነዘበው የታጣቂው የሚኒሻ ኃይል የአድማ ብተና ኃይል በገፍ እየጠፋ ከዚህ ጠገገት እየጠፋ የፋኖ ኃይሎችን እጅ እየሰጠና እየተቀላቀለ እንደሚገኝ ነው መረጃዎች የሚያመላክቱት። እንዲሁም በተለያዩ አካባቢዎች አሁንም ውጊያዎች ተጠናክረው የቀጠሉበት ሁኔታ አለ። በተለይ አርማጭሆ መኩይ ከምትባል ከተማ ላይ የፋኖ ኃይሎች የሁለቱ እዞች የተጣጡ 2 ሻለቆች መኩይ ወደምትባለው ከተማ ዘልቀው በመግባት ከፍተኛ የሆነ ማጥቃት በመፈጸም በመኩይ ከተማ የነበረውን የአገዛዙን ጦር ካምፕ በማጥቃት ሙሉ በሙሉ መቆጣጠራቸውን አስታውቀዋል። ከ36 የሞርተር ቅንቡላ መራረካቸውና ስናይፐሮችንና ዲሽቃዎችን አንድ ሙሉ ወታደራዊ ተሽከርካሪ ተተኳሽ ጦር ካምፑ ላይ ማግኘታቸውንና በዛ የነበረው የመከላከያ ሰራዊትና የአድማ ብተና ኃይል ሙሉ በሙሉ መፍረሱንና ወደ ወረዳዋ ከተማ መሸሸት መቻሉን ነው መረጃዎች የሚያመላክቱት። አሁንም በጣቁሳ ወረዳ ድኩል 40 ከምትባለው ከጣቁሳ ከተማ 40 ኪሎ ሜትር ርቀት ላይ ወደምትገኝ ወደ ቋራ መንገድ ወደ ሻውራ መንገድ አማካይ በምትገኘው ድኩል 40 ከተማ ላይ ለሁለተኛ ተከታታይ ቀናት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ጥቃት በመፈጸም በርካታ የመከላከያ ሰራዊትን መደምሰስ ድኩል 40 ከተማን መቆጣጠር ችሏል። ይሄው ጠቅላይ ግዛት እዙ በደምቢያ ሰቀልት በተባለ ቦታ ላይም ተወርሮ ሌላ ሻለቃ በመምጣት ሰቀልት ከተማን እንዲሁም ጨውድባንና ጫንድባ የሚባሉ የጣቁሳና የጭልጋው ወረዳ
አዋሳኝ ቀበሌዎች ከተሞችን መቆጣጠራቸውን አስታውቀዋል። ደብረታቦር ግን ምንም ከተማው ጭንቅ ውስጥ መግባቷንና ዛሬ እነሱ በከተማዋ ላይ ከፍተኛ ጭንቀት ውስጥ መግባታቸውን በተለይ ማህደረ ማርያም፣ ብናት መውጫ፣ አለምበር፣ ጋሳይ፣ ጎንደር መውጫ ተቆጣጥረው ከፍተኛ የሆነ ድብታና ጭንቀት ውስጥ መግባቷን ከተማዋን ለማወቅ ተችሏል። እንግዲህ የብልጽግና አመራርና ሚኒሻ ነፋስ መውጫ ወረዳ እና መካነ ኢየሱስ ከተሞች ላይ በመሰባሰብ ራሱን ለመከላከል ሙከራ ያደረገ ቢሆንም በተለይ በዋናነት የታች ጋይንት፣ የላይ ጋይንትና የጉና ወረዳ አመራሮች ሚኒሻና አድማ ብተና ኃይሎች ንፋስ መውጫ ላይ ተሰብስበው ነበረ። ነገር ግን ንፋስ መውጫን ተከታትሎ በመምጣትና በከተማዋ ከበባ በመፈጸም እነዚህ የአድማ ብተና የሚኒሻና የፖሊስ የብልጽግና አመራሮች ከፍተኛ ጉዳት እንደደረሰባቸው፣ በሌላ አቅጣጫ ደግሞ የሰዴ ሙጃ ወረዳና የስማዳ ወረዳ ወግዳ ከምትባለው ከተማ ላይ የብልጽግና አመራሮች የወረዳውን በጀት ሙሉ በሙሉ ከባንክ በማውጣት በመኪና ጭነው ሲሄዱ የባንኩን ገንዘብ ይዘው ወደ ባህር ዳር ለመሸሸት ጥረት ሲያደርጉ የፋኖ ኃይሎች ቆረጣ በመፈጸም በአንበሳሜ በኩል አቋርጠው ወደ ባህር ዳር እንዳይሸሹ በማድረግ በማፈን እነሱን የመለሷቸው ሲሆን በወግዳ ከተማ የነበሩት አመራሮች ተመልሰው ወደ ወግዳ ከተማ ሲሄዱ ከከተማዋ ተከታትሎ በመግባት በርካታ ሚሊዮን ገንዘብ በእጃቸው ማስገባታቸውን ለማወቅ ተችሏል። እንዲሁም የእሴና አንዳቤት ወረዳ መካነ ኢየሱስ ላይ አሁንም ከፍተኛ የሆነ ምት የተመቱ መሆናቸውን ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና በሰሜን ሸዋ አሁንም ውጊያው በጣም በከፍተኛ ደረጃ ተጠናክሮ እንደቀጠለና በተለይ በመኩይና ጣርማ በር ተብሎ በሚጠቀሱ ከተሞች ላይ የፋኖ ኃይሎች ወደ ከተማዋ ዘቀው በመግባት በወታደራዊ ካምፑ ላይ ጥቃት በመፈጸም በርካታ የአገዛዙ ጦር መደምሰስ መቻላቸውን፣ በሌላ ዜና ደግሞ በቤንሻንጉል ጉሙዝ ክልል ፓዊ መንደር 24 ተብሎ በሚጠቀሰው የአገዛዙ ጦር ካምፕ ላይ ጥቃት ከትናንት ወዲያ በፈጸሙት ከባድ ጉዳት እንደደረሰባቸውና በተደረገው ውጊያ 3 ብሬን 55 ክላሽ 4 የቃታ መሳሪያ 6 ኤስኬስ በርካታ ተተኳሽ መማረካቸውን አስታውቀዋል። በአጠቃላይ በአማራ ክልል ከፍተኛ ጦርነት እየተደረገ ሲሆን የአገዛዙ ጦር ሙሉ በሙሉ እየሸሸ ወደ አንድ አካባቢ እየተሰባሰበ እንደሆነ፣ በሰሜን ሸዋ እንዲሁ የኔትወርክ ዘግቶ የአማራ ፋኖ ብሔራዊ ንቅናቄ አመራሮችን ለመምታት እና የሰራዊቱን ለመበታተን ከፍተኛ ወታደራዊ ዘመቻ ያደረገ ቢሆንም ተመቶ ከበርካታ አካባቢዎች በተለይ ከጦር ቀጠናዎቹ እየሸሸ ወደ ከተማ ወደ ነበሩት የጦር ካምፖች ላይ እየተሰባሰበ እንደሆነና በዛሬው ዕለት በበርካታ ቦታዎች ላይ ተቋርጦ የነበረው የኔትወርክ እና የስልክ አገልግሎት ተመልሶ ወደ አገልግሎት መጀመሩና በአጠቃላይ ጦርነቱ 11ኛ ጊዜ ዘመቻ ያወጀው ጦርነት ከሽፏል ማለት ይቻላል። መሳይ እንግዲህ ብዙ ነገሮችን ማንሳት ይቻላል። በአማራ ክልል ያለው ቀውስን በአጠቃላይ ጦርነቱ ወዴት እያመራ እንደሆነ ግልጽ ሆኖ ለኢትዮጵያ ሕዝብም ለዓለም አቀፉ ማህበረሰብም እየታየ ይገኛል። አብይ አህመድ ከውጭም ከውስጥም እሳት እየለኮሰ ነው። ዛሬ የወጣው የሮይተርስ ዘገባ የሚያመለክተው አብይ አህመድ በሱዳኑ የእርስ በርስ ጦርነት እጁን ማስገባቱን የሚያረጋግጥ ነው። ቤኒሻንጉል ጉሙዝ ክልል ለአማጺው የማመድ ደጋሎ ኃይል የጦር ሰፈር መስጠቱን የተመለከተ ዘገባ ነው በሮይተርስ የተመለከተው። እንግዲህ መረጃው ሾልኮ ወጥቶ ነበረ፣ በተለያዩ ጊዜ ይገለጽ ነበር። አሁን ሮይተርስ ባደረገው የምርመራ ዘገባ ይህንን ክስተት አጋልጦታል። ዓለም በዚህ ጉዳይ ላይ ምን አይነት ምላሽ ይሰጣል አብረን የምናየው ነው። አብይ አህመድ ኢትዮጵያ ውስጥ በተለያዩ ክልሎች ጦርነት ውስጥ ይገኛል።